ቪዲዮውን ከመጀመራችሁ በፊት ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ወደ ቪዲዮው እንገባለን። ሰላም ውድና የተከበራችሁ የፎንቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ግሬድ 11 ማትስ ላይ ዩኒት 6 ሪፍሌክሽን በሚለው ንዑስ ርዕስ ላይ ኤክሰርሳይሶችን ልሰራ ተገኝቻለሁ ማለት ነው። ሪፍሌክሽን ኤክሰርሳይሶችን እንሰራለን። ከ6.4 ነው የሚጀምረው። አንድ ፖይንቶችን፣ ላይኖችን እንዲሁም ደግሞ ሰርክሎች እንዴት አድርገን ሪፍሌክት እናደርጋለን የሚሉትን ኤክሰርሳይሶችን እንሰራለን ማለት ነው። የመጀመሪያው ኤክሰርሳይዝ 6.4 ጥያቄው ምን ይላል? ፋይንድ ኤ ሪፍሌክሽን ኤ ፖይንት በዚች በ4.5 ማለት ነው ኦቨር ዘ ፎሎዊንግ ይላል። በኤክስ አክሲስ ሪፍሌክት ሲደረግ ይሄ ፖይንት በዋይ አክሲስ እንዲሁም ደግሞ the line y is equal to x the line y is equal to minus x በእነዚህ እንትኖች ላይ በእነዚህ ላይኖች ላይ ይሄ ፖይንት ሪፍሌክት ሲደረግ መልሱ ምንድነው የሚሆነው እያለን ነው። የመጀመሪያው ምንድነው የሚለው በዋይ አክሲስ ነው። በዋይ አክሲስ የሚለውን እስኪ መልሱን እንስራ። መጀመሪያ ኤክስ ዋይ ፕሌን እናንሳና 4.5 የት ጋር ነው የሚገኘው የሚለውን እኔ መጀመሪያ 4 ኤክስ ዋጋ ነው እዚህ ጋር 4 ብትሆን 5 ደግሞ እዚህ ጋር ቢሆን እዚህ ጋር ነው የሚሆነው አይደለ? ፖይንቱ እዚህ ጋር ነው 4.5 ከዛ ኦቨር ምን ላይ ተባልነው ኦቨር ዘ ኤክስ አክሲስ። ስለዚህ በኤክስ አክሲስ ቦታ ላይ እዚህ ጋር ስናገኘው ስንት ይሆናል ማለት ነው? ይሄ ፖይንት በኤክስ አክሲስ ኤክስ አክሲስ ይሄ ከሆነ ሪፍሌክት ይሄን ነገር እንደ መስተዋት አድርገን መውሰድ እንችላለን። እቺን ፖይንት በመስተዋት ውስጥ ስናያት ከዚችና እስከዚች ድረስ ያለችው ርቀቷ ምንድናቸው? they are equal ናቸው ማለት ነው። ስለዚህ እዚህ ጋር ያለችው እዚህ ጋር ነው የምናያት ማለት ነው። ሪፍሌክሽን ፖይንቷ እዚች ጋር ትሆናለች። ኤክስ ፕራይም ኮማ ዋይ ፕራይም ይችን ሪፍሌክት የዚች ኢሜጅ ነች ማለት ነው። እቺኛይቱ የዚች ኢሜጅ ነች። ስለዚህ ይሄ ማለት ከዚህ ርቀቱ እኩል ነው ከተባለን ከዚህ ስንት ነው ሄደው? ከዚህ 5 አይደለ? ከዚህም ስንት ይሆናል? 5 ይሆናል ማለት ነው። የኤክስ ዋጋሳ ወደ ስንት ነው ሄደው? 4 ወደ ስንት ነው ሄደው? 4 ይሄኛው ማለት ነው። ስለዚህ 4.5 ነው የሚሆነው። የሚለየው ግን ሳይኑ ይለያል። ምክንያቱም እዚህ ጋር ከወዲህ በኩል ያለው ይሄ ኤክስ አክሲስ ነው which is positive። ስለዚህ 4 እናደርጋለን ማለት ነው ኮማ ይሄ ግን ከኤክስ አክሲስ በታች ስለሆነ ዋዩ ግን ምንድነው -5 ነው የሚሆነው ማለት ነው። -5 4.-5 ነው የሚሆነው ማለት ነው። 4.-5 ይሆናል። ኤ እንደዚህ ይመጣል። የቢን ደግሞ እንስራል። የቢ ደግሞ የሚሆነው ኦቨር ዘ ዋይ አክሲስ ነው የሚለው። በዚህ በዋይ አክሲስ ላይ ደግሞ ስናያት እቺን ፖይንት በዚህኛው ይሄን እንደ ዋይ አክሲስን እንደ መስተዋት አድርገን ስንጠቀም የዚችን ፖይንት እዚህ ጋር ነው የምናያት አይደለም? እዚች ጋር እናያታለን ማለት ነው። ስለዚህ እዚች ጋር ስናያት ከዚህ እስከዚህ ድረስ ያለው ርቀት ስንት ነው? 4 ከዚህ እስከዚህም ያለው ስንት ነው? 4 ይሆናል ማለት ነው። ወደ ላይ ያለው 5 ልክ ነው። ስለዚህ አሁን ደግሞ እዚህ ጋር ደግሞ ኔጌቲቭ የሚሆነው ምን ነው? ይሄ ነው። ወደዚህ ኔጌቲቭ ነው አይደለ? ኤክስ አክሲስ። ስለዚህ -4 ኮማ ወደ ላይ ያለው ያም ፖዚቲቭ ነው የሚሆነው ማለት ነው። that is 5 -4.5 ይሆናል ማለት ነው። እዚህ ጋር የሆነችው 4.-5 እዚህ ጋር ደግሞ -4.5 በዋይ አክሲስ ሪፍሌክት ሲደረግ ማለት ነው። የቢ መልስ የኤ መልስ ስንት ይሆናል? 4.-5 የቢ መልስ ደግሞ -4.5 ይሆናል ማለት ነው። ኦቨር the line y is equal to x y is equal to x ብለን የምንጠራው ይሄ ነው። y is equal to x ብለን የምንጠራው ይሄ ነው። በዚህ በኦሪጂን ላይ የሚያልፈው መስመር ማለት ነው። የዚችን ደግሞ እንዴት አድርገን እናገኛለን? 4.5 ላይኑ ይሄኛው ነው። ስለዚህ የዚችን ላይን ደግሞ ይሄኛውን እንደ መስተዋት አድርገን ስንጠቀመው እዚች ጋር እናገኛታለን። እዚህ ጋር ስናገኛት ደግሞ እዚህኛው ላይ ያለችው ፖይንት ደግሞ ፈርስት ኳድራንት ላይ ነው ያለችው። ኤክስም ፖዚቲቭ ነው ዋይም ፖዚቲቭ ነው የሚሆነው ማለት ነው። ስለዚህ ምን እንደምናደርገው 4.5 የነበረውን ምን እናደርጋለን? 5.4 እቺ 4 ነች እናቀያይሯለን ማለት ነው። 5.4 ይሆናል ማለት ነው። የዚች ኢሜጇ 5.4 ይሆናል። 5.4 ይሆናል። ኦቨር the line y is equal to -x እዚህኛው ጋር እንስራው እሱን y is equal to -x ማለት ደግሞ እንደዚህ ሆኖ ይሄኛው y is equal to x ከሆነ y is equal to -x ደግሞ እንደዚህ ይሆናል ማለት ነው። እንደዚህ ይሆናል። ስለዚህ ፖይንቷ የት ጋር ያለችው? እዚች ጋር 4 አለች፣ እዚች ጋር 5 አለች። 4.5 is here። ከዛ ይሄኛው እንደ መስተዋት ስንጠቀመው እቺን ፖይንት የት ጋር እናያታለን? እዚች ጋር እናገኛታለን ማለት ነው።
እዚች ጋር ይሄኛው ከዚህ እስከዚህ ያለውና ከዚህ እስከዚህ ድረስ ያለው ርቀት ምንድነው ኢኳል ነው ማለት ነው። ስለዚህ አሁን እዚህ ጋር ሰርድ ኳድራንት ላይ ነው ያለው። ኤክስ ምንድነው ኤክስ ኔጌቲቭ ነው፣ ዋይም ኔጌቲቭ ነው። ስለዚህ ነቀያይራቸውና 4.5 የነበረውን 5.4 እናደርገዋለን ማለት ነው። 5.4 ግን ኔጌቲቭ ነው ሁለቱም እናደርጋቸው ማለት ነው። ምክንያቱም ኤክስም ኔጌቲቭ ነው የምትገኘው፣ ኤክስ በወዲ በኩል ኔጌቲቭ ነው ያለው፣ ዋይም ኔጌቲቭ ስለሆነ 5.-4 ይሆናል ማለት ነው መልሱ። ሁለተኛው ጥያቄ ደግሞ ምን ይላል? the vertex of triangle DEF and D is equal to D into 1.4 የሆነ የቨርቴክሶች የትሪያንግል ቨርቴክሶች አሉ DEF ናቸው። ከዛ እነዚህ የአንድ ትሪያንግል ቨርቴክሶች ናቸው። የዲ ተሰጥቶናል ስንት ይላል? 1.4 የኢ ደግሞ ተሰጥቶናል ኢ ስንት ይላል? 5.5 ኤፍ ደግሞ 4.1 ከዛ ምን ይላል? ፋይንድ ዘ ሪፍሌክሽን ግራፍ ኦፍ የዚህን ሪፍሌክሽን ግራፍ ኦፍ ኦቨር ዘ ፎሎዊንግ በኤክስ አክሲስ በዋይ አክሲስ ዋይ ኢዝ ኢኳል ቱ ኤክስ ዘ ላይን ዋይ ኢዝ ኢኳል ቱ ማይነስ ኤክስ። ስለዚህ አሁን ምንድን የምታደርጉት እያንዳንዳቸውን ሪፍሌክት ማድረግ ነው። ይሄን እነዚህ ሪፍሌክት እናደርጋለን። እነዚህን ሪፍሌክት ስናደርግ የምናገኘውን መስመር ከዛ በኋላ ማገጣጠም ነው የሚሆነው ማለት ነው። ለምሳሌ በመጀመሪያው እንሂድ። በኤክስ አክሲስ እንስራው። በኤክስ አክሲስ ኤ ላይ ምን ይላል? በኤክስ አክሲስ መጀመሪያ እነዚህ እንስራቸው። 1.4 ይላል። 1.4 እዚህ አካባቢ ትሆን እዚች ጋር እቺ ፖይንት አለ 1.4 5.5 እዚች ጋር ብትሆን 5.5 4.1 4 እዚች ጋር ብትሆን 1 ደግሞ የዋይ ዋጋ ነች። እዚች ጋር ብትሆን እንደዚህ ትሆናለች ማለት ነው። ስለዚህ እነዚህ ምንድናቸው? ትሪያንግል ሆኑ ማለት ነው። ስለዚህ የዚችን ትሪያንግሏን ኢሜጇን ነው ፈልጉ እያለ ያለው በማን ኦቨር ዘ ኤክስ አክሲስ ኦቨር ዘ ዋይ አክሲስ ኦቨር ዋይ ኢዝ ኢኳል ቱ ኤክስ እንዲሁም ደግሞ ኦቨር ዋይ ኢዝ ኢኳል ቱ ማይነስ ኤክስ በዚህ ጋር በሚመጣው ግራፍ ማለት ነው። ስለዚህ እኛ አሁን በመጀመሪያ በኤክስ አክሲስ እንሰራለን። በኤክስ አክሲስ እቺ ፖይንት ስንት ነበር ያልናት? 4.1 ከዛ እቺ መጀመሪያ እቺን አንዷን ሪፍሌክት እናደርጋት። እቺን ፖይንቷን ሪፍሌክት ካደረግን ይሄ እያንዳንዶቹን ፖይንቶች ሪፍሌክት ካደረግን በኋላ የሪፍሌክት ያደረግናቸውን ፖይንቶች ስናገጣጠማቸው የዚህ የትሪያንግሉ ሪፍሌክሽን ይሆናል ማለት ነው። እሺ 4.1ን በኤክስ አክሲስ ሪፍሌክት እናደርጋት። በኤክስ አክሲስ ሪፍሌክት ስናደርግ ምንድነው ያለው? ኤክስ አክሲስ ሁሌም ፖዚቲቭ ነው። እዚች ጋር ስናገኛት ኦልሞስት እንደዚህ እዚች አካባቢ ነው የምናገኛት። ከዛ እቺ ምንድነች? 4 ነች። ግን የዋይ ዋጋ ምን ይሆናል? ኔጌቲቭ ይሆናል። 4.-1 ይሆናል ማለት ነው። 4.-1 ይሆናል። የዚችን ፖይንት አገኘን። የዚህኛውን ደግሞ እንስራ። የ5.5ን መልስን እዚህ ጋር ነው የዚህኛው ይመጣልን። እንደዚህ መጥቶ ከዚህ እስከዚህ ያለው ምሳሌ ስንት ነው? 5 ነው። ከዛ በኋላ በዚህ ወደዚህም 5 ነው የምንመጣው ማለት ነው። ኦልሞስት እዚህ ጋር ቢሆንልን ከዛ የኤክስ ዋጋ ስንት ነው? የኤክስ ዋጋ አይቀየርም 5 ነው። 5 የዋይ ዋጋ ብቻ ስለሆነ የሚቀየረው -5 ይሆናል ማለት ነው። የዚህኛው ሪፍሌክሽን 5 ይሆናል። የዚህኛው ደግሞ ይሄኛውን ሪፍሌክት ስናደርገው ከዚህ ወደዚህ እንትን ያለው የኤክስ ዋጋ ማን ነው? የዋይ ዋጋ 4 ነው ያለው። ወደዚህ የሚኖረው ስንት ነው? 4 ነው የሚኖረው ማለት ነው። 4 ነው እዚህ አካባቢ ብትሆን 4 እናደርጋለን። ከዛ የኤክስ ውሳ ወደዚህ የመጣው ማለት ነው። ከዚህ ምንድነው? 1 ነው። ስለዚህ የዚችን ፖይንት አሁን ስንፈልግ ምንድነው የምናደርገው? የኤክሱ አለ 1 የዋይ ደግሞ -4 ይሆናል ማለት ነው። ስለዚህ የዚችኛይቱ ሪፍሌክሽን ግራፏ ይሄ ይሆናል ማለት ነው። ስለዚህ በዋይ አክሲስም ሲሆን ቀላል ነው። በዋይ አክሲስ እንደዚህ ሪፍሌክት ማድረግ ነው።
ዋይ ኢዝ ኢኳል ቱ ኤክስ ሲሆን እዚህ ጋር አንደኛው ጥያቄ ላይ ባየ ነው ፖይንቶችን ሪፍሌክት አድርገን ግራፎቹን ማገጣጠም ይሆናል ማለት ነው። ስለዚህ በጣም ቀላል ነው። እሱን የቀረውን እናንተ ትሰሩታላችሁ ማለት ነው። እስኪ አንድ በዋይ ኢዝ ኢኳል ቱ ማይነስ ኤክስ የሚለውን እንስራ። እስኪ የሲን እና የዲን እኔ ልስራላችሁ፣ የቢን እናንተ ትሞክራላችሁ። በዋይ አክሲስ ስለሆነ ቀላል ነው ማለት ነው። እሱን ሪፍሌክት ማድረግ ነው። የሲ ላይም ምን ይላል? the line y is equal to x እና ዲ ላይ ደግሞ the line y is equal to በማይነስ ኤክስ ላይ ይችን ትሪያንግሏን ሪፍሌክት አድርጎ ነው የሚለን። እሺ ችግር የለም እንሰራለን። ቀላል ነው በጣም። ኤክስ ዋይ ፕሌናችን እንደዚህ እናነሳለን። ከዛ የዚህን እንጽፋለን። መጀመሪያ 1,4 ከዛ እዚች አካባቢ 5,5 እዚህ ጋር የሰራ ነው ማለት ነው። እዚች ጋር ደግሞ 4,1 ኦቨር the line y is equal to x ማለት ይሄ ነው። y is equal to x ማለት ይሄ ነው። ስለዚህ በዚህኛው ሪፍሌክት አድርጎ ነው እያለን ያለው። ስለዚህ እቺኛቱን ወደዚህኛው ሪፍሌክት ስናደርጋት እዚህ ጋር ስላጠጋጋሁት ነው እንደዚህ አይነት ነገር ነው የሚሆነው ግራፉ። ከዛ እቺኛቱን ወደዚህ ሪፍሌክት በማረጋት ሪፍሌክት ሳረጋት ስንት ሆናለች? ማቀያየር ነው የሚሆነው ማለት ነው። that is 4,1 ይሆናል። 4,1 የዚህኛው ደግሞ በዚህኛው ሪፍሌክት ስናደርገው ስንት ይሆናል? ማቀያየር ነው ማለት ነው። ፖይንቶችን እነዚህን 5,5 ይህም ሲቀያየር ያው 5,5 ይሆናል ማለት ነው። 5,5 እዚህ ጋር ተናለ። ቆይ እስኪ ይሁን እዚህ ጋር ስየዋለሁ በደንብ ግልጽ እንዲሆን። እዚህ ጋር 1,4 አለ፣ 5,5 ከዛ 4,1 አለ። ይሄኛውን 1,4ን ሪፍሌክት ስናደርገው በዚህ ላይን ምን ይሆናል? 4,1 ይሆናል። 1,4 የነበረው 4,1 ይሆናል። 4,1 5,5 የነበረው ያው ራሱ 5,5 ይሆናል ማለት ነው። 5,5 ይሄ እዚህ ጋር ደግሞ 4,1 የነበረው 1,4 ይሆናል ማለት ነው። 1,4 ከዛ ፖይንቶቹ ምን ይሆናል? እንደዚህና እንደዚህ ይሆናል ማለት ነው። ምናቸው የዚህች ግራፍ ኢሜጇ ይሄኛው ይሆናል ማለት ነው። ዲን ደግሞ እንሰራዋለን። ዲ y is equal to -x ነው የሚለው። ዲ y is equal to -x ግራፉን እንሰራና y is equal to -x ማለት ይሄ ነው። y is equal to -x ይሆናል ማለት ነው። እቺን እንሰራለን እንደቀደሙ 1,4 ከዛ 4,1 እዚህ አካባቢ አለኝ። ከዛ 5,5 አለች ማለት ነው። 5,5 አለች። 5,5 የዚህን ሪፍሌክሽን አንደር ዲስ ላይን ስንሰራ የዚህኛው ሪፍሌክሽን እዚህ ጋር ነው የምናገኘው። 1,4 የነበረው እዚህ ጋር ምን ይሆናል? ሁሉም ኔጌቲቭ ነው የሚሆነው ማለት ነው። እዚህኛው ኳድራንት ላይ ሰርድ ኳድራንት ላይ ሁለቱም ኔጌቲቭ ናቸው። ምክንያቱም ኤክስ ወደዚህ ነው ያለው፣ ይሄኛው ኔጌቲቭ ነው፣ እዚህ ውስጥ ነው የሚገኘው። ወይም ደግሞ ከኤክስ አክሲስ በታች ስለሆነ ሁለቱም ኔጌቲቭ ናቸው ማለት ነው። እሺ ይቺኛቱን መጀመሪያ ሪፍሌክት እናደርጋት ወይም እቺ እናደርጋት። እቺ ሪፍሌክት እናደርጋት እዚች አካባቢ ነው የምናገኛት። ኢኳል ስለሆነ ማለት ነው። ይሄና ይሄ ኢኳል ስለሆነ 1,4 የነበረው ቦታውን እናቀያይሯለን 4,1 ይሆናል። ከዛ ግን ምን አለው? ኔጌቲቭ አለው ብለናል። ሁለቱም ኔጌቲቭ ስለሆነ ፖይንቷ እዚች አካባቢ ትሆናለች። ከዛ እቺኛቱን ደግሞ አሁንም ሪፍሌክት ስናደርጋት እዚች አካባቢ ትሆናለች። that is 1,4 ማለት ነው። -1,4 ይሆናል። -1,-4 ይሆናል። -1,-4 ይሆናል። -1 አለች፣ ከዛ -4 አለች። ዋይ ዋጋ እዚች አካባቢ ትሆናለች። ከዛ የ5,5 ደግሞ ራሱ ስናቀያየረው ያው 5,5 ስለሆነ ምን እናደርገዋለን? 5 አለ፣ ከዛ እዚህ ጋርም -5 አለ። ስለዚህ እዚች አካባቢ ትሆናለች። -5 ትሆናለች ማለት ነው። -5 ስለዚህ ሪፍሌክሽን ግራፋችን የዚህኛው ይሄኛው ይሆናል ማለት ነው። ስለዚህ ፖይንቶችን ሪፍሌክት ማድረግ ነው። ከዛ በኋላ
ማገጣጠም ስለሆነ በጣም ቀላል ነው ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ቀጣይ 6.5 ኤክሰርሳይዝ እንሰራለን ማለት ነው። ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ ቤተሰብ መሆን ትችላላችሁ። ለሌሎችም ሼር ማድረግ እንዳይረሳ። ሰላም ሁኑ።